ቤዛ ቤዛ ማዕድ ሰላም ሰላም በመላው ዓለም የምትገኙ የዩቲዩብ ቤተሰቦቼ እንዴት ናችሁ? ቤዛ ማዕድ የሚለውን የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ለዛሬ ደግሞ ይዤላችሁ የመጣሁት የስጋ ፍርፍር አሰራር ነው። ወደ ዝግጅቱ እናልፋለን። መልካም ቆይታ ከቤዛ ማዕድ ጋር። ለስጋ ፍርፍር የሚያስፈልጉን ግብአቶች ሽንኩርት ያስፈልገናል፣ በርበሬ ያስፈልገናል፣ እንዲሁም ስጋ ያስፈልገናል፣ ቂቤ፣ ዘይት እንዲሁም የቶማቶ ሶስ እንዲሁም እንጀራ። ከዛ ሽንኩርቱ የበሰለ ሽንኩርት አንድ ራስ ሽንኩርት በደቃቁ ከትፈን እናበስለዋለን እና በደንብ አድርገን በውሃ እያበሰልን ከዛ ቀላ ማለት ሲጀምር ዘይት ትንሽ እናደርግና ያዘጋጀነውን ቀይ ስጋ ወደ ሽንኩርቱ እንከተዋለን ማለት ነው። ከዛ አብረን እናዋሃደዋለን፣ በደንብ እናሸዋለን። አብረን ከሽንኩርቱ ጋር ውሃ ጠብ እያደረግን በደንብ እናሸዋለን። ይህንን ለ5 ደቂቃ ምናምን 10 ደቂቃ ካደረግነው በኋላ የቶማቶ ሶስ ወይንም የቲማቲም ካላችሁም ቲማቲሙን ከትፋችሁ ድቅቅ አርጋችሁ ከትፋችሁ መጨመር ትችላላችሁ። እኔ ለአሁን ግን የቶማቶ ሶስ ጨምሬበታለሁ ማለት ነው። አብረን በደንብ አርገን ካሸነው በኋላ በርበሬ እንጨምርበታለን። ከበርበሬው ጋር በደንብ አርገን እናሸዋለን። ይህንን ለ10 ደቂቃ በደንብ እንደዚህ ካበሰልነው በኋላ እሽት አርገን ከዛ ቂቤ ከላይ እንጨምራለን ማለት ነው። ቂቤውም አብሮ መታሸት አለበት። ከላይ መጨመር ሳይሆን ከስጋውና ከሽንኩርቱ ጋር በደንብ ተዋህዶ በደንብ ጣዕሙ አብሮ እንዲህ አብረን ብናሸው ጥሩ ነው ብዬ አስባለሁ። ትንሽ ውሃ ጠብ ያደረግን በደንብ እናዋህደዋለን። ስንከልሰው ብዙ ጊዜ ከላይ ዝም ብለን ውሃ ጨምረን ሳይሆን ጠብ እያደረግን አብረን ከቁሌቱ ጋር አብረን ብናሸውና አብሮ ውሃውን ይዞ እንዲመጣ ብናደርገው ጥሩ ነው ብዬ አስባለሁ። ብዙ ጊዜ ብዙ ሰዎች ሲሰሩ ውሃ ከላይ ከልሱትና ከዛ ሲንተከተክ ነው። ግን እንደዛ ሳይሆን ከሽንኩርቱ ላይ ጠብ እያደረግን በትንሹ ውሃ ጠብ እያደረግን አብረን ከሽንኩርቱ ጋር እያቀጠን ነው ብንመጣ ፍርፍራችን አሪፍ ይሆናል ብዬ አስባለሁ። እንደምታዩት አሁን ምስሉ ላይ በቃ ለመፈርፈር ዝግጁ ሆኗል። ስለዚህ እንጀራችንን በምታዩት መልኩ ቆረስ አርገን እንጨምረዋለን። ስንጨምር ደግሞ ጣል ማድረግ ነው ያለብን እና በምስሉ ላይ እንደምታዩት ነካ እያደረግን ቁሌቱ ያለበት ያልደረሰበትን እንጀራ እያደረስን በዚህ መልኩ እናዘጋጃለን ማለት ነው። እና አሁን እንግዲህ ፍርፍራችን ደርሷል፣ ለመበላት ዝግጁ ሆኗል። ስለዚህ አቅርበን ከሻይ ጋር ወይም ከወተት ጋር ለቁርስ እንመገባለን ማለት ነው። ስለዚህ በዚህ ሳምንት ደግሞ የስጋ ፍርፍር እየሰራችሁ እንድትበሉ ጋብዛለሁኝ። መልካም ሳምንት ይሆንላችሁ። ቤዛ ማዕድ ይለያል። ቤዛ